ቤተሰቦች ዛሬም በሌላ ቪዲዮ መጥተናል። ታዲያ ይህንን ለእናንተ ለማቅረብ ከምታስቡት በላይ ድካም ስላለው ግን በቻላችሁት አቅም ቪዲዮ ላይክ በማድረግና በቪፒኤን በማየት ተባበሩን። እይታችንን ስንጀምር በድንጋጤ የተሞላ አንድ የሃይስኩል ተማሪ ለጊዜው ግልጽ ያልሆነ ነገር ግን ማየት የሌለበትን ነገር ተመልክቶ ስለነበር እያለቀሰ ቆሳስሎ ከቦታው ለማምለጥ ሲሞክርና ሳያስበው በድንገት ግን የመኪና አደጋ ሲያጋጥመው ይታያል። እይታችንም ቢሆን ከጥቂት ቀናቶች በኋላ ወደፊት ይወስድንና ቅንጡ የሆነና ሀብታሞች ብቻ የሚማሩበት የሃይስኩል ትምህርት ቤት ውስጥ የዓመቱ ትምህርት መጀመሪያ ቀን ፕሮግራሞች ተዘጋጅተው ንግግር ሲደረግ የሚያሳየን ሲሆን ካንጋ የተባለ አንድ ድሃ ተማሪ ግን እውቀት ስላለውና ጎበዝ በመሆኑ የትምህርት ስኮላር እድል ተሰጥቶት እዚህ ትምህርት ቤት ገብቶና ደስተኛ ሆኖ መድረኩ ላይ በመውጣት ንግግሮችን እያደረገ ለተማሪዎቹ ራሱን እያስተዋወቀም ይገኛል። ሪያን የተባለው የዚህ ትምህርት ቤት ባለቤት የልጅ ልጅ ወደ ክፍሉ ሲገባ ግን ከመጠን በላይ የተከበረ በመሆኑ ሁሉም በዝምታ የተዋጡ ሲሆን ንግግራቸውንና ፕሮግራሙን ሳይቀር ከጨረሱ በኋላ ከክፍሉ መውጣት እንደሚችሉ በሚነገርበት ሰዓት ላይ ድሃው ተማሪ ካንጋ ዘሎ ከተቀመጠበት ሲነሳና ሌሎቹ የቀሩት ተማሪዎች ግን ሪያን ከክፍሉ እስኪወጣ ድረስ ጠብቀው ከሱ በኋላ እንቅስቃሴ ሲጀምሩም ይታያል። በክስተቱ ግራ የተጋባው ካንጋ ምክንያቱን ለአንዳንድ ተማሪዎች ለመጠየቅ ሞክሮ የነበረ ቢሆንም ሁሉም ግን ንቀውትና ችላ ብለው ትተው ሲሄዱና ሄራ የተባለች አንዲት ቆንጅዬ ሴት ግን የወደደችው በሚመስል መልኩ ስልክ ቁጥሩን ሳይቀር ልትቀበለው ችላለች። እዚህ ትምህርት ቤት ውስጥ ዋናና የሚፈሩ አራት ሀብታም ተማሪዎች የሚገኙ ሲሆን ከጥቂት ደቂቃዎች በፊት ስልክ ቁጥሩን የተቀበለችው ሂራ ኮስታራው ሪያን፣ ፍቅረኛው ጄን እና ቡጂን በመባልም ይጠራሉ። ሆቴል በመሰለው ባዶ ክፍል ውስጥም ሂራና ሪያን እየተነጋገሩ እያለ ፍቅረኛ እንዳለው ብታውቅም ልታማልለው ፈልጋ ግን ከመጠን በላይ ተጠግታውና ከአጠገቡ ተቀምጣ ፍቅረኛው ጄንን ከእሷ ጋር አየር መንገድ አንድ ላይ አምርቶ እንዲቀበላት ስትጠይቀውና እሱ ግን ጥያቄዋን ውድቅ በማድረግ ብቻዋን እንድትሄድ ሲያደርጋት ከጥቂት ደቂቃዎች በኋላ እሷን ብትሆን ቦታው ላይ አምርታ ከጄን ጋር በመገናኘት በቤቷ እየተመለሱ እያለ ለ3 ወራቶች ያክል ስልኳን አጥፍታ ከሀገር ለቅ የወጣችበትን ምክንያት ብትጠይቃትም ፊቷን ኮስተር አድርጋ ጄን ግን ለመናገር ፈቃደኛ ሳትሆን ስቀርና ይልቁንስ ከእንኳን ደህና መጣሽ አቀባበል ፕሮግራሙ በኋላ ከጓደኞቻቸው ጋር እንዲገናኙ ፕሮግራም እንድታዘጋጅ ትዕዛዝን ስትሰጣትና የቴሌግራም ግሩፓቸው ላይ መልእክቱንም ልካ እነ ሪያን ሳይቀር ሲመለከቱት ይታያል። በቀጣዩም ቀን ላይ የሀብታም ልጅ በመሆኗ ቅንጡ በሆነ መልኩ አሪፍ ፕሮግራም ተዘጋጅቶ እንኳን መጣች በማለት አቀባበል የተደረገላት ሲሆን ድሃው ተማሪ ካንጋ ሳይቀር ፒያኖዎችን እንዲጫወት ተቀጥሮ ስለነበር እሷን አፍጦ እያያት ስራውን ሲሰራና በተዘጋጀው ፕሮግራም ጄን ግን ደስተኛ ባለመሆኗ ጥቂት ደቂቃዎችን ቆይታ ከቦታው ለቃ ለመውጣት ስትሞክር ወላጅ አባቷ ተከታትሎ በማስቆም ግን ፕሮግራሙ ሳያልቅ በጊዜ ለምን እንደምትሄድ ሲጠይቃት እሷን ብትሆን እንደደከማት በመናገር ስትዋሸውና በድንገት ግን ጸባዩ ተቀያይሮና ኮስተር ብሎ ልክ እንደ እናቷ እንዳትለብስ ከዚህ ቀደም አስጠንቅቋት እንደነበር በማስታወስ የተቀባችውን ቀይ ቻፕስቲክ ሳይቀር በጣቱ ሲጠርገውና ልብሷንም ቢሆን በፍጥነት እንድትቀይር ትዕዛዝን ሲሰጣት ከንግግራቸው እኛም ብንሆን እናቷ ከጎኗ እንደሌለች ሌላ ሴትን አግብቶ እንጀራ እናት ሳይቀር እንዳላት ስንረዳና ደስተኛ ባትሆንም እሷን ብትሆን በሀሳቡ ተስማምታ ግን ከአጠገቧ እስኪርቅ ድረስ በመጠበቅ ከላይ ያደረገችውን አውልቃ ስትጥለውና ጥግ ጋር ቆማ ማጨሷን ሳይቀር ስትቀጥል ስራውን ጨርሶ ካንጋ ቆሞ እያያት ስለነበር ግን ለብሶት የነበረውን ነጩን ሸሚዝ እንዲያበድራት በመጠየቅ ከተቀበለችው በኋላ ከቤቱ ለቃ በመውጣት ከጓደኞቿ ጋር ስትገናኝ ይታያል። በመምጣቷ ሁለቱ ጓደኞቿ ከመጠን በላይ ደስተኛ የሆኑ ሲሆን ከፍቅረኛዋ ሪያን ጋር ግን ተፋጠው ከተያዩ በኋላ ሰላምታን እንኳን በቅጡ ሳይለዋወጡ የመኪና ውድድርን ሁለቱ እንዲያደርጉና የሚያሸንፍ ሰው የሚፈልገው ነገር እንዲሳካለት እንዲስማማ ካደረገችው በኋላ እሷ በቢጫ እሱ ደግሞ ቀይ ቅንጡ መኪናን በመያዝ ለጥቂት ደቂቃዎች ያክል ውድድራቸውን ሲያደርጉና ምክንያቱን ለጊዜው ባናውቅም ካሸነፈችው በኋላ ግን የፍቅር ግንኙነታቸው እዚህ ላይ እንዲያበቃ ስትጠይቀው ይታያል። ሁለቱ ጓደኞቻቸው ብቻቸውን እንዲያወሩ ከቦታው ለቀው የሄዱ ሲሆን ከመጠን በላይ እሱ ግራ ተጋብቶ ምክንያቷን ቢጠይቃትም ጥያቄውን በጥያቄ በመመለስ ግን እኔ ልትወደኝ የቻልክበት ምክንያት ምንድነው ብላ ስትጠይቀውና እሱ በዝምታ በሚዋጥበት ሰዓት ላይ እንደተለያዩ አምኖ እንዲቀበል በመናገር ትታው ከቦታው ለቃ ልትሄድም ችላለች። ቀኑ በዚህ መልኩ ከተጠናቀቀ በኋላ በቀጣዩ ቀን ጠዋት ላይ ትምህርት ቤት ውስጥ ቀለል ያለ ጉዳት አጋጥሞት እጁ ላይ ባንዴጅን ጠቅልሎ ሪያን የመጣ ሲሆን ሁለቱ እንደተጣሉ በመወራቱ በንዴት ራሱን ጎቶ እንደሆነ ተማሪዎቹ ሲያወሩና ፍቅረኛው የነበረችው ጄን ሳይቀር ዞር ብላ እሱ ማየት በምትጀምርበት ሰዓት ላይ መስኪኑ ካንጋ እሱን እያየችው መስሎት ሰላምታን ሳይቀር እያቀረበላት ይገኛል።
በሌላ በኩል አስተማሪዋ ደግሞ ለክፍል ተወካይ ተማሪው ከዚህ ቀደም ካንጋ አድርጎት እንደነበረው በድጋሚ አሁንም ይሄ ነገር እንዳይፈጠር ትኩረቱን እሱ ላይ አድርጎ እንዲከታተለው ትዕዛዝን የሰጠችው ሲሆን እሱም ቢሆን በሀሳቧ በመስማማት ከጥቂት ደቂቃዎች በኋላ የራግቢ ጨዋታ ቦታ ውስጥ ሪያን ከጓደኞቹ ጋር ተቀምጦ ከፍቅረኛው ጋር በመጣላቱ ጥሩ ስሜት ውስጥ ስላልነበር እንዲያስታርቋቸው ሳይቀር ጓደኛው ሂራ እየጠየቀችው እያለ ምስኪኑ ካንጋ ከነሱ ላይ ያለ ወንበር ላይ ለመቀመጥ ጉዞውን ሲያደርግና ልክ እንደሱ በስኮላር ትምህርት ቤት የገቡ ድሃ ተማሪዎች በመምጣት ግን ወደ አንድ ባዶ ክፍል ይዘውት ከሄዱ በኋላ እዚህ ትምህርት ቤት ውስጥ ማክበር ያለበትን ሕግና ደንቦች እየነገሩ ሲሆን ከሀብታሞቹ ተማሪዎች ቀድሞ ከክፍል መውጣት ከእነሱ ከፍታ ላይ ሳይቀር መቀመጥ እንደማይችል በአጠቃላይ እነሱን ለማናደስ ሳይቀር መሞከር እንደሌለበትና በስኮላር እዚህ ትምህርት ቤት የገቡ ተማሪዎች ሰማያዊ ኮሌታን ሀብታሞቹ ደግሞ ቀይ ኮሌታን ስለሚያደርጉ በሱ መለየት እንደሚችል ሲነግሩት ከንግግራቸው እኛም ብንሆን በፊልሙ መጀመሪያ ላይ የመኪና አደጋ ካጋጠመው ተማሪ በኋላ የእሱን ቦታ ተክቶ ካንጋ እዚህ ሊገባ እንደቻለ ሳይቀር ልንረዳም ችለናል። በተቃራኒው ካንጋ ግን ሁሉም ሰው እኩል ነው ብሎ ያምን ስለነበር በሀሳባቸው ያልተስማማ ሲሆን ባልጠበቁት ሁኔታ ጭራሹኑ እሱ ጋር ቀጥ ብሎ በማምራት ጓደኛሞች እንዲሆኑ ሰላምታን ሳይቀር ሲያቀርብለት መጥፎ ስሜት ውስጥ የሚገኘው ሪያን ግን ንቆና ትቶ ሲሄድና በተቃራኒው አስቀድማ ስልኩን የተቀበለችው ሂራ ግን የበለጠ ተመችቷት ምሽት ላይ ዛሬ ቅውጥ ያለ ፓርቲን እንዳዘጋጀችና እዛ እንዲመጣ ግብዣን ስታቀርብለት እስኪገረም ድረስ ሹፌርን ሳይቀር ልካ ፒክ እንደምታደርገው ልትነግረው ችላለች። ልክ እንዳለችው ታዲያ ምሽት አካባቢ በቅንጡ መኪና ፕሮግራም ቦታው ላይ የመጣ ሲሆን ስልኩን ሳይቀር ለጥበቃዎቹ አስቀድሞ እንዲሰጥ ተደርጎ ሲገባና ውስጥ ላይም ብዙ ተማሪዎች አልኮል መጠጥ እየጠጡና አደንዛዥ ዕፅን እየተጠቀሙ ሲዝናኑ ሳይቀር ሲመለከትና ልክ እንደዚህ አይነት ፕሮግራም ቦታ ላይ ሲመጣ የመጀመሪያ ቀኑ በመሆኑ ግን አስቀድሞ ደስተኛ ባይሆንም ከነሱ ጋር እየጠጣ ግን ፈታ እንዲል እያደረጉት ይገኛል። ጥቂት ደቂቃዎችንም በዚህ መልኩ ከቆየ በኋላ የተለያዩ ጥያቄዎችን እየጠያየቁና ጨዋታዎች ሳይቀር እየጫወቱ ሲሆን በተቃራኒው ካንጋ ግን ትኩረቱን ጄል ላይ አድርጎ ሲያፈጥባትና ፍቅረኛዋ ከነበረው ሪያን ግን የጽሁፍ መልእክት ገብቶላት ስለነበር ሰርፕራይዞችን አዘጋጅቶ እየጠበቃት ወደ ነበረው ክፍል ጉዞዋን ስታደርግና ሪያን ይቅርታን እየጠየቃት ፈቃደኛ ባትሆንም የተቋረጠውን ፍቅራቸውን ግን ዳግም እንዲቀጥሉት እየጠየቃት ይገኛል። እነ ካንጋ ጋር ስንመለስ ወደ መጸዳጃ ክፍል በማምራት ፊቱን በመስታወት አተኩሮ እያየ እይታችን በትውስት ወደ ኋላ የወስደንና እይታችንን ስንጀምር አደጋ አጋጥሞት የነበረው ተማሪ የገዛ ወንድሙ እንደሆነና ለእሱ በቀልን ፍለጋ አሁን ላይ እዚህ ትምህርት ቤት እንደገባ ስንረዳ ከመጸዳጃ ቤቱ ከወጣ በኋላ ሳይቀር ከተማሪዎቹ ፊት ለፊት የሰከረ እያስመሰለ ጨዋታውን ሲቀጥልና የእሱ ተራ ደርሶ ዛሬ ማታ ከማን ጋር ማደር እንደሚፈልግ ልጅቷን ስሙ እንዲያሳይ ትዕዛዝ በሚሰጠው ሰዓት ላይ ከተቀመጠበት በመነሳ ሪያን ወዳለችበት ክፍል ጉዞውን አድርጎ ከቀድሞ ፍቅረኛዋ ፊት ለፊት ግጥም አድርጎ ሲስማትና ተማሪዎቹ እስኪገረሙ ድረስ ጄን ሳትቀር ሪያንን ተስፋ ለማስቆረጥ ያሰበች በሚመስል መልኩ ሳታስቆመው ስትቀር ይታያል። ምሽቱ በዚህ መልኩ ከተጠናቀቀ በኋላ በቀጣዩ ቀን ጠዋት ላይ ከስካራቸው ሁሉም አገግመው ወደ ትምህርት ቤት ጉዟቸውን ያደረጉ ሲሆን ከገዛ አስተማሪው ጋር አብሮ አድሮ ጂንግን አርፍዶ ሲመጣና ካንጋ ደግሞ ከንፈሩ ቆስሎ ስለነበር ልክ እንደ ደመኛ ከሪያን ጋር በሚታዩበት ሰዓት ላይ ትላንትና ሲስማት በቅናት ስሜት መጥቶት እንደሆነ ስንረዳና ለዚህ ድፍረቱ ሪያን በብዙ መንገድ ሊያስከፍለው ተንኮልን እያሰበለት ቢሆንም ሰክሮ ሳይሆን ካንጋ ግን ያደረገው ነገር በሙሉ ለሟች ወንድሙ በቀል የመጀመሪያ እንቅስቃሴ እንደሆነ ልንረዳም ችለናል። በዚህ ምክንያት ከዛኑ ቀን ጀምሮ ሀብታሞቹ ተማሪዎች ይቅሩና ልክ እንደሱ በስኮላር የመጡት ተማሪዎች ሳይቀር ከሱ ጋር እንዳያወሩ ትዕዛዝን ሰጥቷቸው እንዲጣሉ ሳይቀር ማድረግን የጀመረ ሲሆን ከርቀት ግን ካንጋ ጄን ስታልፍ ሲመለከታት ተከትሎ ሲወጣና ከጓደኛዋ ሂራ ፊት ለፊት ለትላንቱ ክስተት ይቅርታ ቢጠይቃትም ከዚህ ቀደም ሸሚዙን አበድሯት ስለነበር ምንም ሳይመስላት ግን ለእሱ ውለታው ልክ እንደ ስጦታ አድርጎ እንዲቆጥረው ስትነግረውና ለደህንነቱ ሲባል ሳይቀር ከዚህ ትምህርት ቤት ለቆ እንዲሄድ መክራው ሁለቱን ትታቸው ከቦታው ለቃ ስትሄድም ይታያል። ሂራም ብትሆን አጋጣሚውን ተጠቅማ ለምን እንደሳማት በምትጠይቀው ሰዓት ላይ ከሁሉም ሴቶች በላይ ቆንጆ ስለሆነ ሳይቀር ሊላትም ችሏል። ለጊዜው እቅዷ ባይገባንም በክስተቱ ከመናደድ ይልቅ ግን ምሽት አካባቢ ወደ ሪያን ሆቴል ጉዟን አድርጋ ስለዚህ ነገር ልትነግረው ስትል ከዚህ ቀደም ከጄን ጋር ያሳለፋቸውን ጣፋጭ የፍቅር ጊዜያት በቪዲዮ ቅጂውን እያየ ያገኘችው ሲሆን እሷን ለመርሳት ከሌላ ሴት ጋር የፍቅር ግንኙነትን እንዲጀምር ሳይቀር እየመከረችው ተስፋ እንዲቆርጥና ጊዜውን እንዳያባክን ብትመክረውም በተቃራኒው እሱ ግን አንቺ የእሷ የልብ ጓደኛ በመሆንሽ ከኔ ጋር የተጣላችበትን ምክንያትና ሚስጥሯን በሙሉ ደብቅ የያዘችውን እንድታወጣጣ ትዕዛዝን ሲሰጣት ይታያል።
በሌላ በኩል ከውጂን ጋር ካፌ ውስጥ ተቀምጣ ለነበረችው ለጄን ደግሞ ላለፉት ጥቂት ወራቶች ማንነቱን በቅጡ ከማታውቀው አንድ ሰው ከዚህ ቀደም ስለተፈጠረ አንድ ክስተት በተደጋጋሚ የማስፈራሪያ መልእክት እየተላከላት ስለነበር አሁን ላይም ሳይቀር ይህ መልእክት ሲላክላትና ከሂራ ጋር በመገናኘት የተፈጠረውን ነገር አስረድታት ሀከሮችን ተጠቅማ መልእክቱን የሚልክላት ማን እንደሆነ እንድታጣራ ሳይቀር ስትጠይቃትና የካንጋ ወንድም በሞተበት ቀን ላይ የተነሱ ፎቶዎችን እየላከ በመሆኑ እንዲሁም በዛ ቀን ላይ ራሷ ሂራ ሳትቀር የሰራችው አንድ ነገር ስለነበረ እሷን ብትሆን ተቀርጻ ሊሆን ስለሚችል በመፍራቷ ካስታወሰች በኋላ ስልክ ደውላ እንዲያጣሩ ትዕዛዝን ስትሰጥና ትምህርት ቤት ውስጥ ደግሞ በቀጣዩ ቀን ላይ ካንጋ ሪያንን ከሎከር ውስጥ አደንዛዥ እጾችን ሲያወጣ ተመልክቶ ስለነበር በአምነውም ከዚህ ቀደም ከመሞቱ በፊት ወንድሙ ግን ሀብታሞቹ ተማሪዎች ከመጠጥ ጋር ቀላቅለው እንዲጠጣ አድርገውት እንደነበር ነግሮ ስለነበር አሁን ላይ ሁሉም ነገር እውነት እንደነበር ሲረዳና ከዚህ ሁሉ ነገር ጀርባ ያለው ዋነኛ ሰውም ሪያን እንደሆነ ሲገባው ግልጽ አድርጎ አሁን ላይ ለሪያን ሳይቀር እዚህ ትምህርት ቤት ውስጥ የፈጠራቸውን የእሱን ህጎች አንድ በአንድ እንዲቀየር እንደሚያደርግ ሲነግረውና ከቻለ እንዲሞክር ሪያን ሳይቀር በመጠየቅ ሁለቱ ፉክክራቸውን ሲቀጥሉም ይታያል። በዚህም ምክንያት ጥቂት ደቂቃዎችን እንኳን ሳያጠፋ አስተማሪዋ ጋር ጉዞውን አድርጎ የሪያን ሎከር ውስጥ አደንዛዥ እጽ እንዳለና ከፍታ እንድትመለከት ሲጠይቃት አስቀድማ እሷን ብትሆን የሰውን የግል ንብረት መክፈት እንደማችል በመናገር እምቢ ብላው የነበረ ቢሆንም ለሀብታሞቹ ተማሪዎች ለመደበቅ እየሞከረች እንደሆነ በመናገር ሊያወጣጣት ሲሞክር ግን በሀሳቡ ተስማምታ አምርታ ስከፍተውና ባልጠበቀ ሁኔታ ውስጥ ላይ አደንዛዥ እጽን ሳይሆን ግን የጭንቀት መድኃኒትን ተቀምጦ ሲያገኝ ይታያል። ከዚህም ክስተት በኋላ ጥቂት ቀናቶች መቆጠር የጀመሩ ሲሆን ከከተማ ውጭ ሁሉም ተማሪዎች ጉዟቸውን አድርገው ስፖርታዊ እንቅስቃሴዎችን እያደረጉ በዛውም ጉብኝቶችን ሳይቀር እንዲያደርጉ ፕሮግራም ተዘጋጅቶ ስለነበር ሀብታሞቹ ሪያን ወደ ቦታው በሄሊኮፕተር ጉዟቸውን ሲያደርጉና እነ ካንጋና የቀሩት ተማሪዎች ደግሞ በባስ ጉዟቸውን ሲያደርጉ የተለያዩ ውድድሮችን እያደረጉ እዚህ ቦታ ላይ ሳይቀር ግን ሀብታሞቹ መዝናናታቸውን ሲቀጥሉና ትላንትና በአጋጣሚ ትምህርት ቤት ውስጥ እያሉ ግን የክፍል ተወካይ ፕሬዝዳንት የሆነው ፓርክ ልክ እንደነሱ በስኮላር የገቡ ተማሪዎች ትዕዛዝ ተሰጥቷቸው እሱን ለመጉዳት እቅድን ሲያወጡ ሰምቶ ስለነበር አሁን ላይ ውድድሩ ከመጀመሩ በፊት አስቀድሞ ግልጽ አድርጎ ስለ ጉዳዩ ባይነግረውም ነገር ግን እንዲጠነቀቅ ለካንጎ ፍንጮችን ሊሰጠው ችሏል። እየተዝናኑ ወዳሉት ወደ እነ ጄን ጋር ስንመለስ ሀከሩን አናግራ ወደ መፍትሄ እየተቃረቡ እንደሆነና አስቀድማ ግን እየተላከላት ያለውን ቪዲዮ አሳይኝ በማለት ሂራ ብትጠይቃትም ጄን ግን በሀሳቧ ሳትስማማ ቀርታ በተቃራኒው የሀከሩን ስልክ ቁጥር ለኔ ስጪኝ በማለት የጠየቀቻት ሲሆን ይሄም ነገር የበለጠ ሂራን እንድትጠራጠር ሲያደርጋትና ከሪያን ጋር ሳይቀር መነጋገሯን ቀጥላ አሁን ድረስ ከቀድሞ ፍቅረኛው ጋር በቅጡ ስለማያወሩና ከአጠገቧ ለመቀመጥ ሲሞክር እንኳን ትታው ስለምትሄድ ግን ምትወደው በሚመስል መልኩ ይህንን አጋጣሚ ለመጠቀም ብላ ሂራ ከእሱ ጋር ለመቀራረብ ስትሞክርና ያልሆኑ ነገሮችን በመፍጠር ሳይቀር ከካንጋ ጋር እየተቀራረበች እንደሆነ ታዲያ እሷን መልሶ የራሱ ለማድረግ ሊያስቀናት እንደሚገባና በተለይ ከገዛ ጓደኛዋ ጋር የፍቅር ግንኙነትን ከጀመረ ቀንታ እሱ ጋር እንደምትመለስ በመናገር ከእኔ ጋር ግንኙነትን ጀምር እያለችው ይገኛል። የአጋጣሚ ነገር ሆኖና ለእሷ ተገጣጥሞላት ሳይቀር በሳይክል ካንጋ እየሄደ እያለ ከጄን ጋር ሲገናኝና ሲጋራ መግዛት እንደምትፈልግ በመናገር አብረው ለመሄድ ሳይክሉ ላይ ተቀምጣ ሳይቀር ጉዞ በመጀመራቸው ሪያን ከርቀት ይህንን ክስተት እያየ ቅናቱ የበለጠ ሲጨምርበትና ዝናብ ሳይቀር በአጋጣሚ ጥሎ ስለነበር እነ ካንጋ ከመመለስ ይልቅ አንድ ጥግ ላይ ተጠልለው ተቀምጠው ማውራታቸውን ሲቀጥሉና ኮስታራውንና የማይፈታውን ፊቷን ሳይቀር ከእሷ ጋር እየተግባባ በፈገግታ እንዲሞላ ሲያደርገውና ጥቂት ደቂቃዎችን ቢጠብቁም ዝናቡ ሳይቀር ሊያባራ ስላልቻለ ጃኬቱን አልብሷት እየበሰበሱ ተመልሰው ሲያመሩና ላደረገላት ነገር በማመስገን ሳይቀር እሷ ወደምትቆይበት ቅንጡ ክፍል ገብቶ የበሰበሰ ሰውነቱን እንዲያደራርቅ እድልን ሳይቀር ስትሰጠው ይታያል። በተመሳሳይ ሰዓት ላይ እሱን ለመጉዳት እየጠበቁት የነበሩት ተማሪዎች ደግሞ ከእሷ ጋር ሲዝናና ቆይቶ ሊያገኙት ስላልቻሉ በተለያየ አቅጣጫ ተበታትነው ማፈላለጋቸውን ሲቀጥሉና አስተማሪዋ ሳቺ ደግሞ ከሌሎች መምህራን ጋር ተቀምጣ እያወራች እያለ ፍቅረኛው የሆነው ውጂን እንደምትፈለግ በመናገር አስቀይሶ ከነሱ ሲነጥላት ይታያል። ጣፋጭ ጊዜን ለማሳለፍ ወደ አንድ ክፍል እየተጓዙ እያለ ሳይቀር ከርቀት እነ ካንጋን በስብሰው ያዩዋቸው ሲሆን ውስጥ ላይ ከገቡ በኋላ ሳይቀር የለበሰው ልብስ እስኪደርቅ ድረስ ተቀምጠው ፊልምን ሳይቀር መመልከታቸውን ሲቀጥሉና እሱ ሳይቀር አውቆ እንቅልፉ እንደመጣ እያስመሰለ ትከሻዋ ላይ ተደግፎ እየተኛም ይገኛል። እንቅልፍ ወስዶታል ብላ በማሰቧ ጄንም ብትሆን ከዚህ ቀደም በሳማት ሰዓት ላይ ለሱ የተለየ ስሜት እንደተሰማት ስትናገርና ባልጠበቀች ሁኔታ በድንገት ነክቶ ግን አፍጦ እያያት ሊስማት መጠጋት
ሲጀምርና እጁ ላይ የነበረው የሟች ወንድሙ የእጅ ጌጥ ግን ትኩረቷን ስቦት ከዚህ ቀደም ረቷት የነበረ አንድ ጓደኛዋ ተመሳሳይ እንደነበረው ትዝ ሳይቀር ሊላትም ችሏል። ሁለቱ ወደ አንድ ክፍል እንደገቡ ከጓደኛው ተደውሎ የተነገረው ሪያን ግን ከትምህርት ቤቱ ዳይሬክተር ጋር ወደ እነሱ ጋር መጥተው ስለነበር ሊሳሳሙ ተቀራርበው ሲመለከቱና እሷ ላይ ዳይሬክተሯ ባጮባትም እሱን ግን ስታመናጭቀው ይታያል። ሁሉም ነገር ከተረጋጋ በኋላ ተጠራጥረው ስለነበር ጄን ስለ እሱ እንዲያጣሩላት ለሰዎቿ ትዕዛዝን የሰጠች ሲሆን በቀጣዩ ቀን ላይ ግን እሱን ወደ ቢሮ እንዲጠራ አድርገውት የትምህርት ቤቱ ዳይሬክተርና አንዳንድ አስተማሪዎች ተሰብስበው ካለ ፍቃድ ወደ እሷ ክፍል እንደገባ ሌባ እየወቀሱ ሲሆን ማስተባበያ ካለው እንዲናገር ሲጠይቁ ሳይቀር ምክንያት ብናገርም አታምኑኝም ብሎ በዝምታ ሲዋጥና አስተማሪዎቹም ቢሆን የቅጣት እርምጃ ሊወስዱበት ሲል ጄን ወደ ክፍሉ በመግባት እሷ ጋብዘው እንደመጣና ጥፋት እንደሌለበት በመናገር ጎትታ ከክፍሉ ስታወጣውና በአጋጣሚ ከነሪያን ጋር ሳይቀር ተገናኝታ እሷን ለማስቀናት ብሎ ከሂራ ጋር የፍቅር ግንኙነትን እንደጀመረ ቢነግራትም ምንም ሳይመስላት እሷ ግን በተቃራኒው ከዛሬ ጀምሮ ካንጋን ለመጉዳት የሞከረ ሰው ከእሷ ጋር ችግር ውስጥ እንደሚገባ አስጠንቅቃ ይዛው ስትወጣና የደበቃት ነገር ካለ ስላደረገው የጃብል እንዲሁም እዚህ ትምህርት ቤት ሳይቀር ምን ተልእኮን ይዞ እንደገባ ስትጠይቀው የተለያዩ ውሸቶችን እየፈጠረ እሱም ቢሆን ነፃ የትምህርት እድልን አግኝቶ እዚህ እንደገባና የእጅ ጌጡን ሳይቀር አንድ ፕሮግራም ላይ ተቀብሎት እንደሆነ በመናገር እንድታምነው ሲያደርጋትና አስቀድማ ስለሱ ስታጣራ እንዳይታወቅበት ማንነቱን ቀይሮ ስለነበር ወንድም እንኳን እንደሌለው ማውቋ አሁን ላይ ሙሉ በሙሉ እንድታምነው ሲያደርጋትና ከቀጣዩ ቀን ጀምሮ ቤቱ ድረስ እየመጣች እስከ ዛሬ በሳይክል ይጓዝ የነበረ ቢሆንም ሁለቱ አንድ ላይ በመኪና ግን ትምህርት ቤት ሲሄዱና ተማሪዎቹ እስኪገረሙ ድረስ እጅ ላይ ተያይዘው ሳይቀር ወደ ውስጥ ሲገቡ ልክ እንደነሱ የቀድሞ ፍቅረኛዋ ሪያንም ቢሆን ደስተኛ ባይሆንም እሷ ያደረገችውን ነገር እያደረገ ግን ከሂራ ጋር ፍቅር ውስጥ እንዳሉ ማስመሰሉን ሲቀጥልና ከዚህ ቀደም ከአራቱ የተለዩ ሀብታሞች በስተቀር ድሃ ተማሪ እንዲገቡ በማይፈቀድላቸው ቪአይፒ ክላስ ውስጥ ሳይቀር ከእሷ ጋር አብሮ እንዲገባ ካንጋን ስታደርገውና ሁለቱ የፍቅር ግንኙነትን እንደጀመሩ ተማሪዎቹ በሙሉ አውቀው ስለነበር ከዚህ ቀደም ትዕዛዝ ተሰጥቶት እሱን ለመጉዳት ሞክሮ የነበረው ተማሪ ሳይቀር አሁን ላይ እግሩ ላይ ወድቆ ለተፈጠረው ነገር ይቅርታ ሲጠይቀውና የነፃ ትምህርት እድሉ ላለማጣት ያደረገው ነገር እንደሆነ ለጥፋቱ ከፈለገ እንዲደበድበው ሳይቀር ቢጠይቀውም በተቃራኒው ካንጋ ግን ልክ እንደ ውሻ ሳይሆን እንደ ሰው ኑር በማለት ትቶት ከክፍሉ ሲወጣና ባልጠበቀ ሁኔታ ሎከሩ ላይ ግን በቁራጭ ወረቀት ከዚህ ቀደም ወንድሙን ያጋጠመው ነገር እሱንም እንዳያጋጥመው ከጄን መራቅ እንዳለበት የሚናገር መልእክትን ሲያገኝና ስለ እሱ ሚስጥር የሚያውቅ አንድ ሰው እዚህ እንዳለ ግን ይሄ ነገር እንዲጠራጠር ሲያደርገው ይታያል። በሌላ በኩል የራግቢ ጨዋታን እያደረገ የነበረው ሪያን ደግሞ የቀድሞ ፍቅረኛው እየተመለከተችው ስለነበረ እልህ ገብቶ ጨዋታውን በሞራል ካሸነፈ በኋላ የበለጠ ለማስቀናት ጓደኛዋ ሂራን ግጥም አድርጎ ሲስማትና ተሳክቶለት የክስተት በጥቂቱም ቢሆን እሷን እንድትናደድ ሲያደርጋት ሂራን ደግሞ በተቃራኒው ሲያስደስታት ይታያል። ከእሷ ፍቅር ይዞት የነበረ አንድ ተማሪ ግን ክስተቱን ካየ በኋላ ሁለቱ ብቻቸውን እንዲነጋገሩ ጠይቋት ጸጥ ያለ ቦታ ይዟት የሄደ ሲሆን ከዚህ ቀደም የፍቅር ግንኙነት የጀመሩ በሚመስል መልኩ ከልቡ እንደሚወዳትና እንዳተው ሲጠይቃት በተቃራኒው እሷ ግን ወዳው እንደማታውቅ ከጓደኞቿ ጋር እሱን ለማስመጣ አሲዛ እንደነበር ተሳክቶላትም እርቃኑን ሳይቀር እሷ ጋር እንዲመጣ እንዳደረገችው ከእሱ ከተሻለ ሀብታምና ቆንጆ ሰው አሁን ላይ ግን ፍቅር ስለያዛት ከአጠገቧ እንዲርቅ ሳይቀር ስትነግረው ይታያል። ወረቀቱን ካስቀመጠለት ሰው ጋር ከትምህርት በኋላ ካንጋ ደግሞ የተገናኘ ሲሆን ይህም ሰው ከዚህ ቀደም ኤሌመንተሪ አብሮት ተምሮ የነበረና አሁን ላይ ሳይቀር እሱ የሚማርበት ትምህርት ቤት ውስጥ አብሮት የሚማር አስቀድሞ ካንጋም ቢሆን እዚህ ትምህርት ቤት ከገባ በኋላ ከእሱ ጋር ጓደኝነትን ለመቀጠል ሞክሮ የነበረ ቢሆንም በሰዓቱ በሁሉም ተማሪዎች ጥቃት እየደረሰበት ስለነበር ግን ፈቃደኛ ሆኖ ጓደኛው ሳይሆን ቀርቶ እንደነበር ትዝ ሲለውና ካፌ ውስጥ ገብተው መነጋገራቸውን ሳይቀር ቀጥለው ሚስጥሩን ይዞለት የወንድሙን ገዳይ ፈልጎ ለማግኘት ሳይቀር ከእሱ ጋር አብሮ እንዲሰራ ሲያስማማውና እዚሁ ካፌ ውስጥ አቅራቢያቸው ላይ ተቀምጦ ግን ከዚህ ቀደም ሊያስጠነቅቀው ሞክሮ የነበረው የተማሪዎቹ ተወካይ ሲከታተላቸው ይታያል። ዛሬ ቀን ላይ ባየችው ነገር የቀናች በሚመስል መልኩ ጄን ደግሞ ከዚህ ጨዋታ ጓደኛዋን እንዲያወጣት ሪያንን የጠየቀችው ሲሆን እሷ ጋር ሳይቀር አምርታ በሪያን ጨዋታ ተታላ ፍቅር ውስጥ እንዳትወድቅ ልትመክራት እየሞከረች ይገኛል።
ቴክስትና ቪዲዮን እየላከ ሰውየው ደግሞ ማስፈራራቱን ቀጥሎ ስለነበር አሁን እንኳን ልክ ቤቷ እንደገባች የሰራችውን ነገር አባቷን እንዲያውቅ እንደሚያደርግ የላከላት ሲሆን አስቀድሜ እንደነገርኳችሁ ስለምትፈራው ግን ስለዚህ ነገር እያሰበች እያለ ታናሽ ወንድሟን ተጠቅሞ ወደ ቢሮ እንድትመጣ ሲያስጠራትና ገና የእናቷ አቅፍ ውስጥ እያለች ከነበረችበት ጊዜ ጀምሮ ይህንን ነገር አቅዶበት እንደነበር በመናገር ከሀብታም ልጅ ጋር እንድትጋባ ፕሮግራሞችን እያዘጋጀ እንደሆነ ሳይቀር ሊነግራት ችሏል። እሺ ማለት ውጪ ምንም አይነት አማራጭ የሌላት ጄን በሀሳቡ የተስማማች ሲሆን የሰርጉ ቀን እስኪደርስ ድረስ ስለሷ የሚወሩ መጥፎ ዜናዎችን እንድታስወግድ ትዕዛዝን ሳይቀር ሰጥተዋት ስለነበር በቀጣዩ ቀን ጠዋት ላይ እስክትመጣ ድረስ እየጠበቃት ከነበረው ከካንጋ ጋር ስትገናኝና በሳይክሉ እየተጓዙ ጣፋጭ ነገር እየጋበዛት ጥቂት ሰዓታትን አብረው ከቆዩ በኋላ በእሷ ምክንያት እንዲጎዳ እንደማትፈልግና የሁለቱ ግንኙነትም ቢሆን እዚህ ላይ እንዲያበቃ ልትጠይቀው ችላለች። ከሰዓታት በኋላ ስለ ሀከሩ ለማውራት ከሂራ ጋር ሲገናኙ የቻለችውን ያክል ቢያደርጉም ቪዲዮውን የሚልክላትን ሰው ግን ማወቅ እንዳልቻሉ ስትነግራትና ልትቅለሰለስባት ሳይቀር እየሞከረች ከአንቺ ጋር ከተለያየ በኋላ ራሱን እንዳይጎዳ ለሪያን የጊዜያዊ ፍቅረኛውን ኩ በማለት ስትነግራትና እሷን ብትሆን ስለ ቀድሞ ፍቅረኛዋ በደንብ እንደምታውቅና ከአንቺ አይነት ሴት ፍቅር አይዘውም ተጠቅሞባት ሊተዋት እንደሚችል ልትመክራት ችላለች። ምሽት አካባቢም ሀብታሞቹ ተማሪዎች ብቻ የሚገኙበት ፕሮግራም በቤተሰቦቻቸው አማካኝነት ተዘጋጅቶ ስለነበር ከቤተሰቦቻቸው ጋር የተገኙ ሲሆን ፒያኖ ለመጫወት በስራ ምክንያት ከአንጋ ሳይቀር ሲመጣና ከጠበቀው በላይ አምሮባት ስለነበር ጄንን ሲመለከታት ውበቷን ማድነቁ ሲቀጥል ስለጣሉ እሷ ግን ፊት ሳትሰጠው ትታው ስትሄድና በተደጋጋሚ ልታናግራት ብትሞክርም ሂራን ሳይቀር እንደ ሩቅ ሰው ስትርቃት ይታያል። ሪያን ሳይቀር ትኩረቱን እሷ ላይ አድርጎ ስለነበር የቅናት ስሜት ውስጥ ሆና ልትበቀላት በልጁና በካንጋ መካከል ስላለው የፍቅር ግንኙነት ለአባቷ ስትናገር የስኮላር ተማሪና ድሃ እንደሆነ በተለይ በሚያውቅበት ሰዓት ላይ ከመጠን በላይ ተናዶ ፕሮግራሙን ቶሎ እንዲያበቃ ሲያደርግና ለአደን የሚጠቀምበትን ጠመንጃ እያጸዳውና እሷን ከፊት ለፊቱ እንድትቀመጥ አድርጎ ስለ ጉዳዩ እየጠየቃትና እያስፈራራት ይገኛል። ካለ ጥፋቱ በእሷ ምክንያት አስቀድሞ ታናሽ ወንድሟን ሳይቀር ቀጥቶ ስለነበር ይቅርታ አድርጎላትና ጨርሳ ከቢሮ ከወጣች በኋላ ተናዶባት ታናሽ ወንድሟ ከዚህ ቀደም የተስማማነውን አስታውሺ በማለት ለጊዜው ምንነቱን ባላወቅነው ነገር ሊያስፈራራት ሲሞክርና ልክ እንደሷ ሪያን ደግሞ ከእናቱ ጋር ስለማይስማማ ስለማትንከባከበው እንዲሁም ከልጅነቱ ጀምሮ የእሷን ፍቅር አግኝቶ ስላላደገ እሷ በናፈቀችው ቁጥር ጓደኛው ውጂን ቤት አምርቶ የእሱ ቤተሰቦች ያዘጋጁለትን ምግብ እየበላም ይገኛል። በድሮ ጓደኛው አማካኝነት ምሽት አካባቢ ካንጋ ደግሞ የሀብታም ተማሪዎቹ ሎከር በድብቅ ከፍቶ የመመልከት እድልን አግኝቶ ስለነበር ከወንድሙ ጋር ጄንን የተነሳችውን ፎቶ ባየ ሰዓት ላይ ከእሱ ጋር ድሮ ላይ የፍቅር ግንኙነት ውስጥ እንደነበረች የገባው ሲሆን ከቀጣዩ ቀን ጀምሮ ስለዚህ ጉዳይ ከራሷ ከጄን እንዲሁም ከጓደኛዋ ሂራ ሳይቀር ለማጣራት መሞከሩን ሲቀጥልና ከአስተማሪው ጋር የፍቅር ግንኙነት ውስጥ የሚገኘው ውጂን ደግሞ እስኪ በቃውና በፈለገበት ሰዓት ከተጠቀመባት በኋላ የጽሁፍ መልእክት ከሌላ ሴት ሳይቀር ይላክለት ስለነበር ለጥቅሙ እንደቀረባትና እንደሚማግጥባት ቢገባትም ቅንጡ የሆኑና ውድ ስጦታዎችን እየሰጠ ግን በእሱ እያታለላት ይገኛል። የተማሪዎቹ ተወካይ የሆነው ፓርክ ደግሞ ከዚህ ቀደም ካፌ ውስጥ እነ ካንጋ ሲያወሩ ከሰማው ክስተት በኋላ እሱ ሳይቀር ስለ ጉዳዩ ለማጣራት እየሞከረ ስለነበር እንዲሁም እስከዛሬ በሚስጥር ቢዙትም የትምህርት ቤቱ ዳይሬክተር ሳይቀር ትክክለኛ ወላጅ እናቱ በመሆኗ እሷን ተጠቅሞ ቢሮዋ ሳይቀር በሌለችበት እየገባ ሲያጣራና ከካንጋ ጓደኛ ጋር ስለ ጉዳዩ ሲያወሩበት ይታያል። ስለ ሟቹ ተማሪ ግልጽ አድርጎ እየጠየቀና ካንጋ እያጣራ ስለነበር ሪያን ካወቀ በኋላ ድሮ ስለተፈጠረ ክስተት ማስታወሱን ጀምሮ አደጋው በተፈጠረበት ሰዓት ላይ የቆሸሸና መስታወቱ የተሰበረ መኪናን አምጥቶ ሲደብቅ የታየ ሲሆን ስለዚህ ነገር እንዳይታወቅበትም የካንጋን ትክክለኛ ማንነት ሲያጣራና ጓደኛ ውጂንን በመጠቀምና እሱም ቢሆን አስተማሪዋን ተጠቅሞ ስለ ካንጋ የሚናገር ፋይልን ሲያመጣለትና ስለ እሱ የሚያጠራጥር ምንም አይነት ማስረጃ ባያገኝም ከሌሎቹ የስኮላር ተማሪዎች ባህሪው ለየት በማለቱ ግን የደበቀው አንድ ነገር እንዳለ እየጠራጠረ ይገኛል። ወደ ጄዮን ጋር ደግሞ የሚያስፈራራ ሰው ፎቶና መልእክትን መላኩን የቀጠለ ሲሆን አባቷ ሳይቀር ታገቢዋለች ብሎ ከመረጠላት ሰው ጋር የትውውቅ ፕሮግራምን ሲያዘጋጅና ትኩረቷ በሙሉ በተደጋጋሚ የተላከላት የነበረው መልእክት ላይ ስለነበር ግን እጮኛ የተባለው ግለሰብ ከእሷ ጋር ወግ እያደረገ ማውራት በሚጀምርበት ሰዓት ላይ ከሚያስፈራራ ሰው የእርግዝና ውጤትን የሚያሳይ ፎቶ ሲላክላት ከመጠን በላይ ደንግጣ ስታስመለስ ይታያል።
ታዲያ ከዚህ ክስተት በኋላ ለቀጣዮቹ ጥቂት ቀናቶች ያክል ምክንያቱ ባይታወቅም ትምህርት ቤት ግን የቀረች ሲሆን ሁለቱም ወንዶች መጨናነቃቸውን ሲቀጥሉ ካንጋ ጭራሹን ቤቷ በር ላይ ሄዶ እስክትወጣ ድረስ ሲጠብቅና ሂራ ግን ወንድሟን ተጠቅማ ስለተፈጠረው ነገር ካጣራች በኋላ ከእጮኛዋ ጋር ከተተዋወቀችበት ቀን በኋላ ወደ ሌላ ሀገር የምትሄድበት ቀን እስኪደርስ ድረስ ከሰው ዓይን እንድትጠፋ አባቷ ትዕዛዝን ሰጥቷት እንደሆነ ስትረዳና የምትወደው ሪያን ጋር ግን አምርታ ከሀገር ለቃ ልትወጣ ነው፣ ስለዚህ በእሷ ላይ ተስፋ ቁረጥ እያለችው ይገኛል። ለቀናቶች የቤቷ በር ላይ ቆሞ ሲያጣራ የነበረው ካንጊ ደግሞ አሁን ላይ የተደበቀችበትን ቦታ አውቆ ጉዞውን ሲያደርግና ተሳክቶለት ሳይቀር አግኝቷት ከሁሉም ነገር እየሸሸች ያለበትን ምክንያት እየጠየቃት መጨቃጨቃቸውን ሳይቀር ሲቀጥሉና ልክ እንደሚያስባት ንጹሕ ሰው እንዳልሆነችና ከዚህ ቀደም የአንድ ሰው ሕይወት እንዲጠፋ ምክንያት እንደሆነ ሳይቀር ስትነግረው እሱም ቢሆን ባልጠበቀች ሁኔታ ያኔ የሞተው ሰው ወንድሙ እንደሆነ ሲነግራትና በድንጋጤ ተሞልታ አፍጣ እያየችው እይታችን በትውስት ወደኋላ ይወስድ እና ባስኬትቦል እየጫወተ እያለ ሳያስበው የሪያንን ልብስ እንዲቆሽሽ አድርጎት ከነሱ ድብደባ ለማምለጥ ወደ አንድ ክፍል ሲደበቅ ውስጥ ላይ በአጋጣሚ እሷ ከወንድሟ ጋር ከቀድሞ ፍቅረኛዋ ጋር ጣፋጭ ጊዜን እያሳለፈች እያለ ፎቶ አንስቷት ለአባታቸው እንደሚያሳየው በማስፈራራት ከቤተሰቦቿ የምታገኘውን ሁሉንም ውርስ ለእሱ እንድትሰጠው ሲያስማማትና ስታለቅስ ተመልክቷት እንደነበር ጣፋጭ ከረሜላን በመስጠትም አባብሎ ከጎኗ በመቀመጥ ለመጀመሪያ ጊዜ ሊተዋወቁ እንደቻሉና ከዚህ ክስተት በኋላ ቀናቶች ሲቆጠሩ ሁለቱም የተዋደዱ ሳይቀር እንደመጡ ስለ ቀረቤታቸው ሪያን ሳይቀር ባወቀበት ሰዓት ላይ በቅናት ስሜት ውስጥ ሆኖ እንደገደለው ስንመለከትና ከትውስታችን ስንመለስ እስከዛሬ ለእሷ የነገራት የነበረው የፍቅር ቃላት ከልቡ ሳይሆን ለማታለል የተጠቀመበት እንደሆነ እሷ ስታስብና ልትሸሸው ብትሞክርም ስለ እውነታው ግን ንገሪኝ በማለት እየተከታተላት ስለነበር የደበቀውን ሚስጥር አውቆበት ሪያን ወደ ቦታው ይመጣና እሷ ንጹሕ ሰው እንደሆነችና እንዲተዋት ከሁሉም ነገር ጀርባ ያለሁት እኔ ነኝ ከቻልኩ ሁሉንም ነገር አጋልጠው በማለት ከእሱ ጋር ሳይቀር ሲጣላም ይታያል። በጥቂት ደቂቃዎች ውስጥ ጄን ተጨናንቃ ስለነበር ግን ጸባቸውን ያቆሙ ሲሆን ፓርክ የተባለው የተማሪዎቹ ፕሬዝዳንት ደግሞ ባልጠበቅነው ሁኔታ ኮምፒውተሩን እየተጠቀመ እያለ እንደምንረዳው እስከዛሬ ለጄን ቪዲዮዎቹንና ማስፈራሪያ መልእክት ሲልክ የነበረው እሱ እንደሆነና ሲስተሙን አክ በማድረግ ሳይቀር ትምህርት ቤት ውስጥ ተማሪዎች እጽን ሲቀባበሉ በአስተማሪና በተማሪ መካከል ያለ የፍቅር ግንኙነት ድሃ የሆኑ ተማሪዎች ሲደበደቡ የሚያሳይ ቅጂ ሳይቀር የተለያዩ ቪዲዮዎች እንዳሉት ልንመለከት ችለናል። ከእጮኛዋ ጋር ትዳር መስርታ ከሀገር ለቃ ለመውጣት ጥቂት ቀን ብቻ ስለቀራት ጄያን ደግሞ ከሁሉም ነገር ለመራቅ ስትል ባትፈልገውም እንዲሁም እጮኛዋ ሴሰኛና ለጥቅሙ ብቻ እንደቀረባት ብታውቅም ከአባቷ ትዕዛዝ ግን መውጣት የከበዳት ሲሆን ትምህርት ቤት ውስጥ ከካንጋ ጋር ሳይቀር ተገናኝታ ከድፍን 1 ዓመት በፊት የውጂንን ልደት ክብረ በዓል እያከበሩ እያለ ወንድሙ ሳይቀር ተጋብዞና መጥቶ እንደነበር ከጉልበተኞቹ ተማሪዎች ጥቃት ሲደርስበት ግን ከእነሱ ለመሸሽ ከቦታው ለቆ በወጣበት ሰዓት ላይ የመኪና አደጋ አጋጥሞት ሕይወቱ እንዳለፈና ከእሷ ጋር ባይቀራረብ ኖሮ ተማሪዎቹን ቢሆን እንደማይጠሉት በዚህም ምክንያት ራሷን እስከዛሬ ስትወቅስ እንደቆየች ስትነግረውና እያለቀሰች ሳይቀር ለጥቂት ወራቶች ያክል ማንነቱን የማታውቀው ሰው እያስፈራራት እንደነበር አሁን ላይ ግን ከዚህ ሀገር ለቃ ልትወጣ ጥቂት ቀን እንደቀራትና እሷ ከሄደች በኋላም ቢሆን ይህንን ሰው አፈላልጎ እንዲያገኘው ስትጠይቀው እሱም ቢሆን በዝምታ ተሞልቶ ከቦታው ለቆ ሲወጣም ይታያል። እስከዛሬ በሚስጥር ይዞት ባይነግራትም ውጂን ግን ከኢራ ፍቅር የያዘው ሲሆን ሪያንን ግን እሷ እንደምትወደው ስለሚያውቅ ለመናገር እንኳን ድፍረቱን ሳያገኝ ሲቀርና ባልጠበቀች ሁኔታ አሁን ላይ እሷ ቤቷ በምትመለስበት ሰዓት ሳይቀር በእናቷ አማካኝነት ቤተሰቦቿ እንደከሰሩ ልትረዳም ችላለች። ከጥቂት ቀናቶች በኋላ እይታችንም ቢሆን ወደፊት ሲወስደን እሷ ልትሄድ በመሆኑ የስንብት ፓርቲ ተዘጋጅቶላትና ሀብታም እስኪመስል ድረስ ካንጋ ሳይቀር በሱፍ አምሮበት የሚታይ ሲሆን ውጂንም ቢሆን ለሚወዳት ሂራ እንደከሰረች ባያውቅም ርካሽ ልብስ ለብሳ በመምጣቷ ግን እየተገረመ በህይወቱ ዛሬ ትልቅ ውሳኔን እንደሚወስን ሲነግራትና እሷ ግን ትኩረቷን ሳትሰጠው በአይኖቿ ሪያንን ስትቃኘው ይታያል። ፓርክ ደግሞ ጥግ ላይ ቆሞ ስልኩን እየተጠቀመ ስለነበር ይህንን ሁሉ ቪዲዮ ከየት አገኘ በማለት የጠየቀው ሲሆን እንዴት እንዳወቀ ሲጠይቀው አስቀድሞ ተጠራጥሮት እንደነበር የወንድሙ የመቃብር ቦታ ላይ የእሱን የቁልፍ ማስያዣ ሲመለከት ሙሉ በሙሉ እርግጠኛ እንደሆነ ሲነግረውና ስለዚህ ነገር እያወሩም እያለ እጅ ላይ የተያዘው ሪያን ከጄን ጋር ሲመጣና እጮኛ የነበረው ግለሰብ ሳይቀር ዜናዎች ላይ አየር መንገድ ውስጥ እጽን ይዞ ተገኝቶ እንደታሰረ ሲዘገብና ከክስተቱ እኛም ብንሆን ይሄ ሁሉ ነገር እሷን ለማስቀረት ሪያን ያደረገው እንደሆነ ስንረዳ ይሄ ነገር ሂራን ከመጠን በላይ እንድትቀና ሲያደርጋት ይታያል።
ይታያል። ከዚህ ክስተት በኋላ ለቀጣዮቹ ጥቂት ቀናቶች ያክል የሚፈልገውን የቪዲዮ ቅጂ በእጁ ማስገባት ቢችልም ጄይንን ግን እየወደዳት መጥቶ ስለነበረ እሷ መጉዳት ስላልፈለገ ትክክለኛውን ነፍሰ ገዳይ በቁጥጥር ስር ለማዋል እየሰራ ሲሆን ትምህርት ቤት ውስጥ የሚፈጠረውን ፍትሐዊ ያልሆነ አሰራር ሳይቀር ለማስቀረት ልክ እንደሱ ከስኮላር ተማሪዎች ጋር አንድ ላይ መስራት ሲጀምር ሂራ ደግሞ በኪሳራው አማካኝነት እስከዛሬ ስትንቃቸው የነበሩትን የነካንጋን ኑሮ ስትቀምሰውና በአጋጣሚ የጄይን ወንድም ሳይቀር ከዚህ ሀገር ለቃ ትሄዳለች ብሎ ጠብቆ የነበረ ቢሆንም እጮኛዋ ስለታሰረና እቅዱም ቢሆን ስላልተሳካለት ተናዶ ከእሱ ጋር አብራ እንድትሰራ ለማድረግ ለሂራ የቀረጸውን የቪዲዮ ቅጂ ቢያሳያትም የገዛ እህቱን እንደዚህ በማድረጉ ተናዳ በተቃራኒው በጥፊ ስትመታውና ትምህርት ቤት ሳይቀር የመሄድ ድፍረቱ ስላልነበራት ግን ለሳምንታት ያክል ሳትሄድ ስትቀርም ይታያል። ይህም ክስተት የሚወዳት ውጂንን እንዲጨናነቅ ስላደረገው አስተማሪዋን ከቁም ነገር ሳይወስዳት ችላ እያለ ሲቀጥልና ይህም ነገር አናዷት ልትበቀለው እሷን ብትሆን ሴራን ስትሸርብ ይታያል። በቀጣዩም ቀን ላይ ጄይን ከካንጋ ጋር ትምህርት ቤት ውስጥ ተገናኝተው ማውራታቸውን ቀጥለው ከሪያን ጋር የፍቅር ግንኙነት ውስጥ እያለች ነፍሰ ጡር ሳይቀር ሆና እንደነበር፣ ከዚህ ሀገር ለቃ እየወጣች በተደጋጋሚ ስታስወርድም ሳይቀር እንደነበር፣ ከእሱ ጋር ጣፋጭ ጊዜን ስታሳልፍ የተቀረጸ ቪዲዮን ወንድሟም ሳይቀር ይዞባት ስለነበር ይህንን ነገር አባቷ እንዳያውቅ ብላ የፍቅር ግንኙነታቸውን ሳይቀር እንዳቋረጠችውና ከልቧ ግን ሪያንን እንደምትወደው ልትነግረው ችላለች። በተመሳሳይ መልኩ ፓርክም ቢሆን እስከዛሬ የተከታተለ ቪዲዮ ሲሰበስብ የነበረው እሱም ቢሆን ድሮ ላይ ድብደባና ስቃይ ይደርስበት እንደነበር የካንጋ ወንድምም ቢሆን ከመሞቱ በፊት ብቸኛ ጓደኛው በመሆኑና ይከላከልለት ስለነበር ሊበቀል አስቦ እንደሆነ ስንረዳ ልክ እንደ ካንጋ ወንድሙም ቢሆን እዚህ ትምህርት ቤት ውስጥ የሚፈጠር አድላይ አሰራርን ለማስቀረትና የሚሰቃዩ ተማሪዎችን ለመከላከል ሚስጥርን ሲያጣራ ስለነበር የውጅን ልደት ክብረ በዓል ቀን ላይ እስክሪብቶ የሚመስልና የቪዲዮ ሪከርደርን ግን ደረቱ ላይ አድርጎ ማስረጃን ሳይቀር ለማሰባሰብ እየሞከረ እንደነበር ከአስተማሪው ጋር ውጅንንም ቢሆን በያዘው ሰዓት ላይ ስላያቸው ብቻ ከቦታው ለማምለጥ በሚሞክርበት ሰዓት ላይ ሪያን ሳይሆን አስተማሪዋ በመኪና በመከታተል ልገጨው እንደቻለችና በሰዓቱ በህይወት ቢኖርም ከነቃ ግን እውነታው እንዳይታወቅ ብላ ከማዳን ይልቅ ትታው እንደሄደች ልንመለከት ችለናል። በፊልሙም የመጨረሻ ትዕይንት ላይ ፖሊሶች ጥቆማ ደርሷቸው ስለነበር ትምህርት ቤት ውስጥ ምርመራን ሲጀምሩና ለሪያን ጄይን ደግሞ ያልተወለደውን ልጃቸውን ፎቶ እያሳየችው አርግዛ ሳይቀር እንደነበረ እንዲያውቅ ልታደርገው ችላለች። በመጨረሻም እስከዛሬ በተገኘው ማስረጃ አማካኝነት ከዳይሬክተሯ ጀምሮ እስከ አስተማሪዋ ድረስ ሁሉም ለጥፋታቸው ሲቀጡና እስከዛሬ ከተሰቃየችበት ኑሮ ጄይን ሳትቀር ከአባቷ ጋር ያላትን ግንኙነት ሙሉ በሙሉ በማቋረጥ ምናልባት ወደፊት እንደሚገናኙ ተስፋ እንደምታደርግ ተናግራ ሪያንንም ሆነ ካንጋን ከተሰናበተች በኋላ እናቷ የምትኖርበት ከተማ ጉዞዋን አድርጋ ከአዲስ ህይወቷን ስትጀምርና ትምህርት ቤቱም ቢሆን ሰላማዊ ሆኖ በአዲስ አመራሮች ሲቀጥልና ለወንድሙ በቀል ካንጋ ቢሆን ጥፋተኞቹን እንዲቀጡ አድርጎ ከአዲስ ህይወቱን ሲቀጥል እያየን እይታችንን እዚህ ላይ እናበቃለን። ቤተሰቦች ከተመቻችሁ ቪዲዮ ላይክ፣ ለቻናሉ አዲስ ከሆናችሁ ሰብስክራይብ እና ለዚህ ፊልም ከ10 ስንት እንደሰጣችሁት ሀሳብና አስተያየታችሁን ጨምራችሁ ኮመንት ላይ አስቀምጡልን። በቀጣይ በሌላ ቪዲዮ እስኪያገናኘን ቸር ያቆየን።